ሰላም እንዴት ናችሁ? ቻናሌ ቤተሰቦች በባለፈው ቪዲዮአችን ላይ ምንም አይነት ገንዘብ ከኪሳችሁ ማውጣት ሳይጠበቅባችሁ $2 እንዴት በነፃ መውሰድ እንደምትችሉ ቪዲዮ ሰርቼላችሁ ነበር። እሱንም ቪዲዮ በጣም ብዙ ሰው አይታችሁ ወዳችሁ እንዲሁም ደግሞ እንደወሰዳችሁ ኮሜንት ላይም ገልጻችሁልኛል። እንዲሁም ደግሞ እንዴት አድርገን ነው ሌላ ገንዘቦችን በቂ ገንዘብ ማግኘት የምንችለው ብላችሁኝ ጠይቃችሁኝ ነበር። በዛሬው ቪዲዮአችን ገንዘቦችን እንዴት ሜክ ማድረግ እንደምንችል እንዲሁም ደግሞ እንዴት አድርገን ገንዘቦችን ማግኘት እንደምንችል በዛሬው ቪዲዮአችን ሙሉ ስቴፕ ባይ ስቴፕ ማሳያችሁ ይሆናል። እንደዚህ አይነት ገንዘብ ነክ ቻናል የሚመቻችሁ ከሆነ ቻናል ላይ ማግኘት ትችላላችሁ። የዚህ ቻናል አዲስ ከሆናችሁ ቪዲዮን ሰብስክራይብ እንዲሁም ደግሞ ላይክ ማድረግ መጀመራችሁ እንዳትረሱ ማለት ነው። አሁን ወደ ቪዲዮ እናልፋለን። ዌብሳይት ሊንኩን ከታች ዲስክሪፕሽን ቦክስ ላይ ማስቀምጥላችሁ ይሆናል። ሊንኩ እንደነካችሁት በቀጥታ ሬጂስተር አድርጉ ነው የሚላችሁ። እኔ ከዚህ በፊት እዚህ ዌብሳይት ላይ ገንዘቦችን እየሰራው ነበር ማለት ነው። እዚህ ጋር ዩዘር ኔማችሁን ታስገባላችሁ ወይንም ደግሞ የእናንተ ስም ታስገቡና ፓስወርድ ክሬት ታደርጋላችሁ። ኢንቫይት ኮድ የሚለውን ራሱ ያስቀምጥላችኋል። እዚህ ጋር ደግሞ እዚህ ስክሪን ላይ የምትመለከቱትን ቁጥር ለእናንተ ሌላ ቁጥር ያመጣል። ቬሪፊኬሽን ኮድ እዚህ ታስገቡና ሬጂስተር ማድረግ ትችላላችሁ ማለት ነው። ሬጂስተር ካደረጋችሁ በኋላ በቀጥታ ወደ ውስጥ መግባት ትችላላችሁ ማለት ነው። እኔ እንግዲህ እዚህ ዌብሳይት ላይ ገንዘቦችን እየሰራው ስለነበር በቀጥታ ሎጊን የምትለዋን ነክቼ ወደ ዌብሳይቱ ወይንም ደግሞ ወደ ፕላትፎርሙ እንገባለን ማለት ነው። እዚህ ዌብሳይት ላይ በጣም ብዙ ገንዘቦችን ሜክ ማድረግ ትችላላችሁ። ትሬድ እያደረጋችሁ እንዲሁም ደግሞ ስቴክ እያደረጋችሁ በቀላሉ ገንዘቦችን ማግኘት ትችላላችሁ ማለት ነው። እኔ ከዚህ በፊት ብዙ ገንዘቦችን ሰርቻለሁ። እንደምትመለከቱት አሁን ላይ ያለኝ ባላንስ 0 ነው። እንዴት አድርገን ግን መስራት እንደምንችል አሳያችኋለሁ ማለት ነው። ከዛ በፊት ግን ጓደኞቻችሁንም በመጋበዝ በጣም አሪፍ ሪዋርዶችን ማግኘት ትችላላችሁ ማለት ነው። እንግዲህ ወደ 234 ሰው እዚህ ዌብሳይት ላይ ገብቶ በኔ ሊንክ ብቻ እየሰራ ወይንም ደግሞ ገንዘቦችን እየሰሩ ይገኛሉ ማለት ነው። እንዴት አድርገን ነው መስራት የምንችለው ካላችሁኝ ደግሞ በመጀመሪያ ላይ ሪል ነው ወይስ አይደለም የሚለውን ቼክ ማድረግ ከፈለጋችሁ እዚህ ጋር ሰርቲፊኬቶች አሉ። እነዚህን ሰርቲፊኬቶችን ቼክ ማድረግ ትችላላችሁ ማለት ነው። ከዛም ባለፈ ደግሞ ኢንቫይቶች አሉ። እነዚህ ከስተመር ሰርቪሶች አሉ። እነዚህንም ገብታችሁ ከስተመር ሰርቪስ ያልገባችሁን ጥያቄ መጠየቅ ትችላላችሁ ማለት ነው። ለእናንተ ገር የሚል ነገር ካለ አሁን ወደ አሰራሩ እንገባለን ማለት ነው። ገንዘቦችን መስራት ከፈለጋችሁ ቅድሚያ እዚህ ጋር ቢትኮይን አለ፣ ኢተሪየም አለ፣ እነዚህ ሶላኖች አሉ ማለት ነው። እነዚህን ስቴክ ማድረግም ገንዘቦችን ሜክ ማድረግ ትችላላችሁ ማለት ነው። በመጀመሪያ ግን እንዴት አድርገን ነው ገንዘቦችን መስራት የምንችለው ካላችሁኝ ይችኛውን በተን አንዴ ትነኩታላችሁ። ከነካችሁት በኋላ ማስገባት የምትፈልጉትን የዩኤስዲቲ ወይንም ደግሞ የዶላር መጠን ታስገባላችሁ ማለት ነው። $10 በላይ ነው ማስገባት የምትችሉት። ለምሳሌ 11 12 ከዛም በላይ ማስገባት ትችላላችሁ። ከ10 ማነስ የለበትም ማለት ነው። እኔ ለምሳሌ እዚህ ጋር ስንት እናስገባ? 70 እናስገባለን ማለት ነው። 70 ሚሊዮን ከነካም በኋላ እቺን ሰሚት የምትለዋን አንዴ ትነኩታላችሁ ማለት ነው። ከነካችሁት በኋላ አድሬስ በቀጥታ ይሰጣችኋል። አድሬሳችሁም ደግሞ እቺኛዋ ትሆናለች ማለት ነው። እቺኛዋን አንዴ ኮፒ ታደርጋላችሁ ማለት ነው። ኮፒ አድርጋችሁ ከጨርሳችሁ በኋላ ቀጥታ ባይናንሳችሁ ላይ ሄዳችሁ $70 ወይም ደግሞ 70 USDT ማስገባት መቻል አለባችሁ ማለት ነው። ገንዘቦችን እንዴት መስራት እንደሚቻል አሁን አሳያችኋለሁ። እንግዲህ ሪል የሆነ ነው፣ ምንም ጥርጣሬ አይግባችሁ። በቀጥታ ወደ ባይናንሳችን ላይ እንገባለን። ባይናንሳችን ላይ ከገባን በኋላ እዚህ ጋር ፓስወርድ አስገቡ ይላችኋል ማለት ነው። ለእናንተ ስክሪኑ ላይ ታይ ይችላል። እንግዲህ እዚህ ጋር ፓስወርድን አስገብቻለሁ። ከዛም በኋላ በቀጥታ ማስገባት የሚፈልገውን የ70 USDT ወይንም ደግሞ ቀጥታ USDT የምትለውን ከነካችሁት በኋላ ሴንድ የሚለውን ትነኩታላችሁ። ወጪ ሁለተኛ ላይ ያለችውን ትነኩታላችሁ ማለት ነው። ከነካችሁት በኋላ እንደዚህ አይነት አማራጭ ያመጣላችኋል። ቅድም ኮፒ ያደረጋችሁትን አድሬስ በቀጥታ እዚህ ጋር ፔስት ታደርጋላችሁ። እዚህ ጋር ደግሞ TRC20 መሆን አለበት ማለት ነው። ሶላና ሳይሆን TRC20 አድሬስ ማስገባት መቻል አለባችሁ። እዚህ ጋር ደግሞ 70 ብላችሁ ጽፋላችሁ ማለት ነው። 70 ስትሉ እንግዲህ እዚህ ጋር እንደምትመለከቱት 69 ነው የሚለው። ለዛ ቀጥታ 70 እንዲሆን 72 ወይንም ደግሞ 71 ስታደርጉ 69.5 ይሆናል ማለት ነው። ለዛ 72 አካባቢ ይሄም የሚቆርጠው ፊ ነው ማለት ነው። ፊ ስለሆነ ዊዝድሮ የምትለዋን አንዴ ትነኩታላችሁ። ከነካችሁት በኋላ እንደዚህ ያመጣላችኋል ማለት ነው። ኮንፈርም አድርጉ ይላችኋል። ከዛም በኋላ ኮንፈርም የምትለዋን ስትነኩት ቀጥታ ከአካውንታችሁ ላይ ቆርጦ ወደዛ ዌብሳይት ያስገባላችኋል ማለት ነው። ከዛም በቀጥታ እንደዚህ አድርጋችሁ ትከፍላላችሁ ማለት ነው። እንግዲህ ዊዝድሮዋል ፕሮሰሲንግ ላይ ነው ማለት ነው። አሁን ቀጥታ 72 USDT ወይንም ደግሞ እዛ አካውንት የሚገባው 70.5 አካባቢ ልክ ያሉ ማለት ነው። ቪው የምትለዋን ማየትም ትችላላችሁ። እንግዲህ እንደምትመለከቱት አሁን ላይ ከአካውንት ላይ ወይንም ደግሞ ከባይናንስ ላይ 70.5 USDT ተቆርጧል ማለት ነው። ይሄንን ደግሞ በቀጥታ እዚህ ጋር ገብተን ቼክ ማድረግ እንችላለን ማለት ነው። ፕላትፎርሙ ላይ ወይም ደግሞ ዌብሳይቱ ላይ ገብተን ቼክ ማድረግ እንችላለን። እንግዲህ ይሄ ፕሮሰሲንግ ላይ ነው ያለው አሁን ላይ ሰክሰስፉል ሲል በቀጥታ ወደ አካውንታችን የሚገባ ይሆናል ማለት ነው ወደዚህኛው ፕላትፎርም። እስከዛ ግን ሪፍሬሽ ማድረግ ትችላላችሁ። እንግዲህ 70 USDT ወይንም ደግሞ $70 ወደዚህ ፕላትፎርም አስገብቻለሁ ማለት ነው። ደግሞ አሰራሩን ሙሉ ማሳያችሁ ይሆናል። እንዲሁም ደግሞ እንዴት አድርገን ማውጣት እንደምንችል ወደ አካውንታችን
ገንዘቦችን እንዴት መላክ እንደምንችል ማሳያችሁ ይሆናል ማለት ነው። በፕሮፊት ወይንም ደግሞ ትርፍ አድርገን ቀጥታ ወደ ባንክ አካውንታችን ወይንም ደግሞ ወደ ባይናንሳችን የምንልክ ይሆናል ማለት ነው። አሁን ላይ እንግዲህ ፕሮሰስ ላይ ነው ማለት ነው። ይሄ ምን ያህል ሊቆይ ይችላል የሚለውን ደግሞ እዚህ ጋርም ቼክ ማድረግ ትችላላችሁ። ቢያንስ ቢቆይ ወደ 1 ደቂቃ ወይም ቢበዛም ደግሞ ከ2 ሰዓት በላይ ቆይም። ከፈለጋችሁም ደግሞ ከስተመር ላይ ገብታችሁ ማናገር ትችላላችሁ ማለት ነው። ካልገባላችሁ ወይንም ደግሞ የሚቆይ ከሆነ በቀጥታ ከስተመር ሰርቪስ ሄዳችሁ ማናገር ትችላላችሁ። ከስተመር ሰርቪሶች ደግሞ ቶሎ ይመልሳሉ። በጣም ሪል ናቸው። ቶሎ ስለሚመልሱ ከስተመር ሰርቪስ አውርታችሁ እንዲሁም ደግሞ እንዲገባላችሁ ማድረግ ትችላላችሁ። እንግዲህ ይኸው ለእናንተ እያሳየው በቀጥታ በፍጥነት ወደ አካውንቴ ላይ $7.5 ገብቷል ማለት ነው። ይሄ $7.5 እንዴት አድርገን ነው ገንዘቦችን ሜክ ማድረግ የምንችለው ወይንም ደግሞ ፕሮፊት ወይንም ትርፍ ማግኘት የምንችለው ካላችሁኝ ደግሞ እዚህ ጋር እንደምትመለከቱት ስቴክ የምትላለች ማለት ነው። ስቴክ የምትለውን ከነካችሁት በኋላ እዚህ ጋር ስቴክ ማድረግ የምትፈልጉት ምን ያህል ነው ይላችኋል ማለት ነው። እኔ እንግዲህ 7.5ቱን ሙሉንም ስቴክ ማድረግ እፈልጋለሁ ማለት ነው። ከዛ ከ2 ቀን በኋላ ደግሞ ወይንም ደግሞ ከ3 ቀን በኋላ ምን ያህል ገንዘብ እንደሚሰራ ደግሞ አሁን ቪዲዮን ከት አደርግና ከ3 ቀን በኋላ ድጋሚ ቪዲዮ ሪካርድ አደርግላችኋለሁ ማለት ነው። እስከዛ ግን እንደምትመለከቱት ስቴክ ለማድረግ $7.5 አለኝ። ይህንን ደግሞ ስቴክ ለማድረግ ለምሳሌ 7.5 ብላችሁ መጻፍ ትችላላችሁ። እናንተ ማስገባት የምትችሉት $20 በላይ ነው ማለት ነው። እንግዲህ እንደምትመለከቱት 7.5 ካልኩት በኋላ ስታርትአፕ የምትለውን አንዴ ትነኩታላችሁ። ስታርትአፕ ካላችሁ በኋላ እንግዲህ ቀጥታ ክሌም ያደርግ ወይም ደግሞ ስቴክ ያደርግላችኋል ማለት ነው። እዚህ ጋር ባላንሳችሁን ቼክ ማድረግ ትችላላችሁ። 0 ሆኗል። እንግዲህ አሁን ስቴክ ላይ ነው ማለት ነው። በቀጥታ ደግሞ እዚህ ጋርም ገብታችሁ በምትመለከቱበት ሰዓት ስቴክ ተደርጓል ማለት ነው። ይሄ እንግዲህ ከዛሬ 3 ቀን በኋላ ምን ያህል ገንዘብ እንደሚሰራ ቪዲዮ ሰራላችኋለሁ ማለት ነው። ስቴክ ያደረጋችሁንም ማየት ከፈለጋችሁ እቺኛውን እንዴት ነኩታላችሁ ማለት ነው። ከነካችሁት በኋላ በቀጥታ እንደዚህ አይነት ኢንተርፌስ ያመጣላችሁ። ኦርደር ማይ የምትለዋን ስትነኩት እንደዚህ ያመጣላችኋል ማለት ነው። እዚህ ጋር እንደምትመለከቱት $7.5 ወይም $1 ስቴክ አድርጌያለሁ ማለት ነው። እስካሁን የሰበሰበልኝ እንደምትመለከቱት 0.22 አካባቢ ነው ማለት ነው። ይሄ በ20 ደቂቃ ነው በ30 ደቂቃ ውስጥ ማለት ነው። እንግዲህ ነገ ወይም ደግሞ ከ3 ቀን በኋላ ገብተን ቼክ ስናደርግ እዚህ ጋር ምን ያህል ባላንስ እንዳለን እንዲሁም ደግሞ ስቶፕ የምናደርግ ይሆናል ማለት ነው። ከ3 ቀን በኋላ ተመልሰን እንገናኛለን። እሺ እንደምትመለከቱት ከ3 ቀን በኋላ ተመልሰን መተናል። በቀጥታ ወደ ዌብሳይቱ እንገባለን ማለት ነው። እንግዲህ ዛሬ 3ኛ ቀን ይዟል። እዚህ ጋር ዩዘር ኔም እና ፓስወርድን በማስገባት ብቻ በቀጥታ ወደ ውስጥ እንገባለን ማለት ነው። ከዛም በኋላ ማይ የምትለዋን ትነኩታላችሁ። ከዛም በኋላ ማይ ስታርቲንግ የምትለዋን አንዴ ትነኩታላችሁ ማለት ነው። ከነካችሁት በኋላ እንግዲህ ፕሮዳክት ወይም ደግሞ ምርቱን እዚህ ጋር ያሳያችኋል። ይሄንን አንዴ ትነኩታላችሁ። እንደምትመለከቱት አሁን ላይ $14 አካባቢ ማይን አድርጎልኛል ማለት ነው። ከዚህ በፊት ኢንቨስት ያደረግነው $7.5 ነበረ ማለት ነው። አሁን ላይ እንግዲህ $14 አካባቢ ማይን አድርጎልኛል ማለት ነው። ይህንንም ደግሞ በቀጥታ ወደ ባንካችን ወይንም ደግሞ ወደ ዋሌታችን ወደ ባይናንስ አካውንታችን የምንልክ ይሆናል ማለት ነው። ይህንንም ደግሞ ማይን የሚያደርገውን እንዲያቆም ከፈለገን ስቶፕ የምትለው አንዴ ትነኩታላችሁ። እንደምትመለከቱት መጀመሪያ ቀጥታ ሳይቻችሁ ነበረ 70 ነበረ። እዚህ ጋር ማየት ትችላላችሁ። እንግዲህ ቀጥታ እንገባና ስቶፕ የምትለውን አንዴ ትነኩታላችሁ ማለት ነው። እንግዲህ ከ3 ቀን በኋላ ነው። ከነካም በኋላ እንግዲህ ሰክሰስፉል ይላችኋል ማለት ነው። እንደዚህ ሰክሰስፉል ካላችሁ በኋላ በቀጥታ ባክ ብላችሁ ትመለሳላችሁ። እዚህ ጋርም ኮምፕሊትድ የምትለውን አንዴ ስትነኩት ምን ያህል ማይን እንዳደረገላችሁ እዚህ ጋር ማየት ትችላላችሁ ማለት ነው። ከዛም በኋላ ይህንን አንዴ ትነኩታላችሁ። እንግዲህ አሁን ላይ $7.5 ነበረኝ መጀመሪያ ላይ፣ ግን አሁን ምን ያህል እንዳለኝ እዚህ ጋር ገብታችሁ ማየት ትችላላችሁ ማለት ነው። መጀመሪያ ላይ እዚህ ጋር ነበረ፣ አሁን ላይ $84 አለኝ ማለት ነው። ይህንን ደግሞ በቀጥታ ወደ ባንክ አካውንታችን ወይንም ደግሞ ወደ ባይናንሳችን እየላኩ ላሳያችሁ ማለት ነው። ሲገባም ደግሞ እዚሁ ማሳያችሁ ይሆናል። ይህንን ለማውጣት በቀጥታ ዊዝድሮ የምትለዋን በተን አንዴ ትነኩታላችሁ። ከነካችሁት በኋላ እዚህ ጋር እንደምትመለከቱት ዊዝድሮዋል አድሬስ ነው የምታስገቡት ማለት ነው። እንግዲህ እዚህ ጋር ዊዝድሮዋል አድሬስ ታስገባላችሁ። ይህ ያላችሁ ባላንስ ነው። እዚህ ጋር ማውጣት የምትፈልጉትን ታስገቡና እዚህ ጋር ፓስወርድ ታስገባላችሁ ማለት ነው። መጀመሪያ ክሬት ስታደርጉት የነበረውን ፓስወርድ ታስገባላችሁ። አስገብታችሁ ከጨርሳችሁ በኋላ ማውጣት የምትፈልጉት ገንዘብ ምን ያህል ነው ይላችኋል። እንግዲህ $84.58 እላለሁ ማለት ነው። ከዛም በኋላ እዚህ ጋር ክሬት ስታደርጉት የነበረውን ፓስወርድ ታስገባላችሁ ማለት ነው። እንግዲህ እንደዚህ አስገብቼ ጨርሻለሁ። ከዛም በኋላ ሰሚት የምትለውን ስትነኩት እንግዲህ እንደዚህ ዊዝድሮዋል ኢዝ ሰክሰስፉል ብሏችሁ እንደዚህ ያመጣላችኋል። እንግዲህ እዚህ ጋር እንደምትመለከቱት $0.00 ቀርቷል ማለት ነው። ይህንን ቀጥታ ወደ ባይናንስ አካውንት ልክ ያለው ማለት ነው። ሲገባም ደግሞ እዚህ ጋር ቀጥታ እዚህ ጋር ባይናንስ ላይ ገብቼ ማሳየት ይሆናል ማለት ነው። ይሄ ቢበዛ ብዙም ደቂቃ አይቆይም። በቀጥታ ወደ ባይናንስ አካውንት የሚገባ ይሆናል ማለት ነው። ሲገባም ደግሞ
እዚሁ ያሳያችኋለሁ። እንግዲህ አሁን ላይ 52 አካባቢ አለኝ። ሲገባ ደግሞ እዚሁ ምናየው። እንዲሁም ደግሞ እናንተ መላክ ወይንም ደግሞ ዊዝድሮ ማድረግ ያለባችሁ ከምሽቱ 11 ሰዓት እስከ 12 ሰዓት ባለው ውስጥ መሆን አለበት ማለት ነው። ከዛ በፊት ምንም አይሰሩ ማለት ነው። እናንተ ማዛ ያለባችሁ በእኛ አቆጣጠር ከምሽቱ 11 ሰዓት እስከ 12 ሰዓት ድረስ ዊዝድሮዋል ብታደርጉ ወዲያውኑ ይገባላችኋል ማለት ነው። እንዲሁም ደግሞ የላካችሁትን ማየት ከፈለጋችሁ ዊዝድሮ የምትለውን አንዴ ትነኩትና እንግዲህ ይሄኛው ፕሮሰስ ላይ ነው ማለት ነው። እንግዲህ እዚህ ጋር ሰክሰስፉል እስኪል ድረስ እንጠብቃለን። ቢበዛ 10 ደቂቃ ከበዛም ደግሞ 15 ደቂቃ ነው። ከዛም በላይ ቆይም እስከዛ መጠበቅ መቻል አለባችሁ። እንግዲህ ከተወሰነ ሰዓት በኋላ ዊዝድሮዋል አድርገናል ማለት ነው። የገባውንም ማየት ከፈለጋችሁ እዚች ጋር እንደምትመለከቱት ዊዝድሮዋል የምትለውን አንዴ ትነኩታላችሁ። ከዛም በኋላ እቺን በተን ትነኩታላችሁ ማለት ነው። ከነካችሁት በኋላ እንግዲህ ዊዝድሮ ያደረግነውን እዚህ ጋር ማየት ትችላላችሁ። ሰክሰስፉል ብሎናል። 83.7342 አካባቢ ዶላር ወደ አካውንት ገብቷል ማለት ነው። ይህንንም ማየት ከፈለጋችሁ በቀጥታ ወደ ባይናንሳችን እንገባለን ማለት ነው። ወደ ባይናንሳችን ከገባን በኋላ እንደምትመለከቱት ኮምፕሊት ብሎናል። ወይንም ደግሞ እዚህ ጋር አሁን የተቀበልኩትን ማየት ትችላላችሁ ማለት ነው። እቺኛዋን አንዴ ስትነኳት በቀጥታ ወደዚህ ያስገባችኋል። እንግዲህ እንደምትመለከቱት ወደ 83.742 ዶላር በቀጥታ ወደ አካውንት ገብቷል ማለት ነው። ይሄ ማለት 70 ዶላር ከአካውንት ያውጥቼ ድጋሚ 83 ሲሆን ወደ አካውንት ያስገብቻለሁ ማለት ነው። እንግዲህ ይሄን የሰራሁት በ3 ቀን ውስጥ ነው። እናንተም እንደዚህ ያደርጋችሁ በቀላሉ ገንዘቦችን ሜክ ማድረግ ትችላላችሁ ማለት ነው። መጀመሪያ ላይ የነበረኝን ባላንስ ቪዲዮ ወደ ኋላ መልሳችሁ ማየት ትችላላችሁ። አሁን ወደ 135 ዶላር አካባቢ አካውንቴ ላይ ያለ ማለት ነው። እንግዲህ እንደዚህ ያደርጋችሁ በቀላሉ ብቻ ገንዘቦችን ሜክ ማድረግ ትችላላችሁ። እንግዲህ ከዚህ ቪዲዮ በኋላ እንደገና ገንዘቡን አስገብቼ ስታርት ወይንም ደግሞ ማስጀምር ይሆናል ማለት ነው። እንግዲህ እንደዚህ ያደርጋችሁ በቀላሉ እዚህ ዌብሳይት ላይ ገንዘቦችን መስራት ትችላላችሁ። ያልገባችሁ ጥያቄ ካለ ኮሜንት ላይ ጻፉልኝ የመለስላችሁ ይሆናል ማለት ነው። እንዲሁም ደግሞ እንደዚህ አይነት ገንዘብ ነክ ቻናል የሚመቻችሁ ከሆነ እዚህ ቻናል ላይ ማግኘት ትችላላችሁ። ቪዲዮውን ከወደዳችሁት ላይክ አድርጉት። እንዲሁም ደግሞ ሰብስክራይብ ማድረጋችሁ እንዳይረሳ። በሌላ አሪፍና ምርጥ በምላቸው ስራዎችና ቪዲዮዎች እስክንገናኝ ድረስ መልካም ቆይታ